እሺ ከ1 እስከ 4 ቁጥር ጥራልኝ። እሺ 3 ማለት ነው። መርሐባ ዝግጁ ነህ? ጥያቄው ልጀምር ነው። መርሐባ ለመጀመሪያ ጊዜ እንዳጋጣሚ በጣም ቀላል ጥያቄ ነው የገጠመህ። ለመጀመሪያ ጊዜ አዛን ያለው ሱሐቢይ ማን ይባላል? በጣም ቀላል ነው። ሐበሻዊ ቢላል ኢብኑ ረባህ። ሐበሻዊው ቢላል ኢብኑ ረባህ በጣም በትክክል ተመልሷል ማለት ነው። ማሻአላህ። ወደ ሁለተኛው ጥያቄ እንሂድ። አሁንም በጣም ቀላል ጥያቄ ነው። በአረፋ በዓል የአረፋ በዓል ማለት ነው የኢዱል አድሃ በዓል በሂጅሪ አቆጣጠር ምን ወር ላይ ነው የሚከበረው? የአረፋ በዓል ዙልሂጃ ወር ላይ። ዙልሂጃ። ማሻአላህ ማሻአላህ። እሺ ሶስተኛ ጥያቄ በህዝብ ብዛት ይሄ ጠቅላላ እውቀት ነው። አንደኛ የሆነች ሀገር ማን ነች? ቻይና። ማሻአላህ ቻይና በትክክል ተመልሷል። ሶስቱም ማለት ነው። እንዲህ ነው። አይ ቀላል ነው በጣም። እሺ መርሐባ። ስሜ መሐመድ ኑር ሰይድ ይባላል። ለመላው የእስልምና ተከታዮች በሙሉ ለ1446ኛው ኢድ አል አድሃ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እኛም እንኳን አብሮ አደረሰን ብለናል። እሺ ወደ ጥያቄዎቹ ማለፍ እንችላለን። ከ1 እስከ 4 ነበረ፣ 3 ተጠርቷል። 1 ቁጥር ጥራልኝ። 1 ይሁን። እሺ መርሐባ። በደንብ አዳምጠኝ ጥያቄውን። ሁለቴ ብቻ ነው የምደግመው። ዑመር ለ30 ቀናት ያክል ተኝቶ አያውቅም። እንዴት ለ30 ቀናት ሳይተኛ መቆየት ቻለ? በጣም ቀላል ጥያቄ ነው። ልድገምልህ? እሺ ዑመር ለ30 ቀናት ያክል ተኝቶ አያውቅም። እንዴት ለ30 ቀናት? ያው እንግዲህ ለአንድ ሰው ለ2 ቀን ለ3 ቀን ላይተኛ ይችላል። ከዚያ በላይ ግን እንቅልፍ ሳይተኙ መቆየት እጅግ በጣም ከባድ ነው። እንዴት ለ30 ቀናት ያክል ሳይተኛ መቆየት ቻለ? ቀን ስለሆነ ቀን ላይ ደግሞ ካልተኛ ለ30 ነው። እሺ ስለዚህ እንዴት ነው ጥያቄው? ቀላል ነው መልሱ። እየደረስክ ነበር። ቀን ላይ ሳይተኛ ነው። እሺ ለ30 ቀናት አልተኛም እና እንዴት ነው ለ30 ቀናት ሳይተኛ መቆየት ይቻላል? ተከታታይ እየተነሳ ስለሆነ ተኝቶ እየተነሳ ስለሆነ። እሺ መርሐባ። ያው ሐሳቡን ተረድተኛልና በሐሳብ ደረጃ መልሰዋል። ማታ ማታ እየተኛ ማለት ነው። እንደዛ ነው ማለት የፈለከው ይመስለኛል። እሺ መርሐባ። ሁለተኛ ጥያቄ አባቱ አያቱ እንዲሁም ቅድመ አያቱ ነብይ የሆነው ነብይ ማን ነው? አባቱ እሱም ነብይ ነው። አባቱም አያቱም ቅድመ አያቱም ደግሞ ነብያቶች ናቸው። ነብዩላህ ያዕቁብ፣ ነብዩላህ ዩሱፍ። ማሻአላህ በትክክል ተመልሷል። ነብዩላህ ዩሱፍ ያው እሳቸውም ነብይ ናቸው። አባታቸው ደግሞ ያዕቁብ እሳቸውም ነብይ ናቸው። የነብዩላህ ያዕቁብ ደግሞ አባት ነብዩላህ ኢስሐቅ እሳቸውም ነብይ ናቸው። ከዚያ ወደ ላይ ሲር ደግሞ ቅድመ አያታቸው ነብዩላህ ኢብራሂም እሳቸውም እንዲሁ ነብይ ናቸው አለይሂ ሰላም። የመጨረሻ ጥያቄ የነጃሺ ያው እንግዲህ ወደ ኢትዮጵያ መተናል፣ ወደ ሀበሻ መተናል እዚህና ነጃሺ መጠሪያ ወይንም ዋና ስማቸው ማን ይባላል? በጣም ቀላል ጥያቄ ነው። የነጃሺ መጠሪያ ወይንም ያው ሰው ሲወለድ እኮ ቤተሰብ የሚያወጣው ስም አለ። የቤተሰብ ስማቸው ማን ይባላል? ነጃሺ የሚባሉት ነጋሽ ከሚለው ስያሜ የመጣ ስለሆነ ነው እና መጠሪያ ስም አላቸው። መርሐባሽ ይለፈህ። እንደው ያው አረፋ በዓል ላይ ነው ያለነውና ከአረፋ በዓል ጋር ግንኙነት ያለው ገጠመኝ የለህም የምታወራን? መርሐባሽ። የነጃሺ ወይ መጠሪያ ወይንም ዋና ስም የቤተሰብ ስም አሱሐማ ይባላል ማለት ነው። ያው ነጃሺ ይታወቃሉ፣ እጅግ በጣም ይታወቃሉ። ሱሐባዎች ወደ ሀበሻ በመጡ ሰዓት የተቀበሉት ንጉስ እሳቸው ያው ነጃሺ በመባል በስፋት ወይንም አሱሐማ በመባል ይታወቃሉ። እንግዲህ ትልቅ ያው ወልይ ነበሩ። ለዚህም ማመሳከሪያ እንግዲህ ካለፉ በኋላ ከቀብራቸው ብርሃን ይወጣ እንደነበር እናታችን አይሻ ተናግረዋል ማለት ነውና ያው አሱሐማ ነው የሚባሉት ማለት ነው። ወደ ቀጣይ ተወዳዳሪ እንለፍ። እስኪ ስምሽን ንገሪኝ፣ እንኳን አደረሳችሁ መልእክት ካለሽም ማስተላለፍ ትችያለሽ። መርሐባ ሀውለት ከድር እባላለሁኝ። ለቤተሰቦቼ እንዲሁም ለወዳጅ ዘመዶቼ ለመላው የእስልምና እምነት ተከታይ በሙሉ እንኳን ለኢድ አል አድሃ በዓል በሰላም አደረሳችሁ እላለሁ። እኛንም ይመለከታል። እንኳን አብሮ አደረሰን። እሺ መርሐባ። አንደኛና ሶስተኛ ተጠርቷል።
ከሁለተኛና ከአራተኛ አንድ ጥሪ። ሁለት መርሐባሽ። በጣም ቀላል ጥያቄ። ረሱላችን አለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ያው ጅብሪልን በተደጋጋሚ ያገኙት ነበረ። ከጥያቄው ከመግባቴ በፊት ለመጀመሪያ ጊዜ በትክክለኛ ምስሉ ማለት ነው ያዩበት ቦታ አለ። እንዲሁም ለሁለተኛም ጊዜ እንዲሁ በትክክለኛ ምስሉ ያዩበት ቦታ አለ ማለት ነው። ከዚያ ውጭ ግን መልእክት ይዞ ሲመጣ እንዲሁ በሰው እየተመሰለ በተለያዩ ነገሮች ነው ሲመጣ የነበረው፣ ያው በወንድ ምስል ማለት ነው። መላእክቶች እንግዲህ ሲመሰሉ ካለምንም የወንድ ልጅ ብልት ነው የሚመሰሉት፣ በወንድ ምናምን ሊመሰሉ ይችላሉ። እና በትክክለኛ ምስሉ ያዩበት ቦታ ማን ይባላል? በጣም ቀላል። ረሱላችን አለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ጅብሪልን በትክክለኛ ምስሉ ያዩበት ቦታ ማን ይባላል? እድገሙ ሶስተኛ ነው እንለፍ። እሺ መርሐባ። ያው ረሱላችን አለይሂ ሰላቱ ወሰላም ጅብሪልን በትክክለኛ ለመጀመሪያ ጊዜ ምስሉ ያዩበት አጅያድ ይባላል ማለት ነው። ከመካ በጣም ቅርብ የሆነ ቦታ ላይ ነው። ምናልባት አሁን እዛ የሚሄዱ ሰዎች ምናምን የማየት እድል አላቸው። እኛም ፎቶ ላይ ምናምን ካየን ካስተዋላችሁ ትልቅ ታወር አለ። ያ ታወር የተገነባበት ቦታ ነው አጅያድ የሚባለው ማለት ነው። የሳዑዲ መንግስት በቅርብ ነው ያንን ህንፃ ያስገነባበት ማለት ነው። እና ሁለተኛ ያዩት ደግሞ ያው ኢስራእና ሚዕራጅ ያደረጉ ጊዜ ጅብሪልን በትክክለኛ ምስሉ አይተውታል ማለት ነው። ወደ ሁለተኛ ጥያቄ እንሂድ። በጣም ቀላል ጥያቄ ነው። ለነገ ትናንት ነው። በደንብ ስሚ። ለነገ ትናንት ነው፣ ለትናንት ደግሞ ነገ ነው። ይህ ቀን ማን ነው? ለነገ እስኪ በደንብ ግልጽ ላድርገው። ለነገ ትናንት ነው፣ ለትናንት ደግሞ ነገ ነው። ይህ ቀን ማን ነው? ሰኞ ነው? ማክሰኞ ነው? ሮብ ነው? ሰዓትሽን እየተጠቀምሽ ለነገ ትናንት፣ ለትናንት ደግሞ ነገ የሆነ ቀን። ይህ ቀን ማን ነው? ይሄ ቀን ሰኞ። መርሐባ። ዛሬ ነው። ትክክል ነሽ። ያው ግን ያ ቀን ዛሬ የሚባለው ቀን ሰኞ ሊሆን ይችላል፣ ማክሰኞ ሊሆን ይችላል፣ ሮብ ሊሆን ይችላል ማለት ነው። ግን ትክክል ነው። ዛሬ የሚለው በትክክል ተመልሷል። እሺ ሌላ ደግሞ በጣም ቀላል ጥያቄ ማለት ነው። ከአረፋ ጋር የተያዘ ጥያቄ ልጠይቅሽ እስኪ። ዙልሂጃ ላይ ነው ያው ዒድ አል-አድሃ ወይንም የአረፋ በዓል የሚካሄደው እና ዙልሂጃ በሂጅራ አቆጣጠር ስንተኛ ወር ነው? ሙሐረም አለ ከመጀመሪያው ስንጀምር ያለ ይቀጥላል እና ዙልሂጃ ስንተኛ ወር ላይ ነው የሚገኘው በሂጅራ አቆጣጠር? እንደውም የጥያቄው መቅለል ቅድም ተመልሶ ነበር በተዛዋሪ። አስረኛው አይደለም፣ የመጨረሻው ወር ላይ 12ኛ ወር ላይ ነው የሚገኘው ማለት ነው። እኛም ያለነው አሁን 12ኛ ወር ላይ ነው። ቀጣዩ ወር ሙሐረም የመጀመሪያ ይሆናል ማለት ነው። ማሻአላህ ገጠመኝ